በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግትዋ ለጽዮን ወህቀፍዋ ጽዮንን ክበቧት በዙሪያዋም ተመላለሱ። መዝሙረ ዳዊት መዝሙር 47 ቁጥር 12። የተከበራችሁና የተወደዳችሁ በዚህ ሰዓት ይህንን የሕይወት ቃል ለመስማት የታደላችሁ የእግዚአብሔር ልጆች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ጸጋና ሰላም ይብዛላችሁ። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት አይለያችሁ። የጻድቃን የሰማዕታት የቅዱሳን መላእክት የአበው ጸሎትና መልጃ ጥበቃ አይለያችሁ። አሜን። ጽዮንን ክበቧት በዙሪያዋም ተመላለሱ፣ ግንቦቿንም ቁጠሩ፣ በብርታቷ ልባችሁን አኑሩ። መዝሙረ ዳዊት መዝሙር 47 ከቁጥር 12 እስከ 13። ጽዮን ማለት የቃሉ ትርጉም አምባ፣ መጠጊያ፣ መሸሸጊያ ማለት ነው። ይህ ስም ከኢየሩሳሌም ተራራዎች ለአንዱ ተሰጥቶ እንደነበር መጽሐፍ ቅዱስ ይነግረናል። የሰራዊት ጌታ እግዚአብሔር በዚያ እንደሚኖርም ቅዱስ መጽሐፍ ይገልጽልናል። ትንቢተ ኢሳይያስ ምዕራፍ 8 ቁጥር 18 የሰራዊት ጌታ እግዚአብሔር በጽዮን ተራራ ይኖራል ይላል። ዳዊትም የእግዚአብሔርን ታቦት አምጥቶ ያስቀመጠበት ስፍራ ጽዮን እንደሚባል በሁለተኛ ሳሙኤል ምዕራፍ 5 ከቁጥር 6 እስከ 9 እናገኛለን። የኢየሩሳሌም ከተማም ጽዮን ትባላለች። በመጨረሻ ይህ ስም ለከተማይቱ ተሰጥቶ ነበር። ሁለተኛ ነገሥት ምዕራፍ 19 ቁጥር 2። ጽዮን የመንግሥተ ሰማያት ምሳሌ እንደሆነች ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ቁጥር 22 ላይ ይነግረናል። ወደ ጽዮን ተራራ ወደ ኢየሩሳሌምም ከተማ ወደ ሕያው እግዚአብሔር ከተማ ደርሳቸዋል ይለናል። ስለዚህ ጽዮን የእግዚአብሔር ከተማ ናት ማለት ነው። መዝሙረኛው ዳዊት ጽዮንን ክበቧት አለ። የእግዚአብሔርን ከተማ ክበቧት፣ በዙሪያዋም ተመላለሱ ይለናል። ዘምሩላት፣ አመስግኗት፣ አትራቋት፣ አትለዩዋት፣ በብርታቷም ልባችሁን አኑሩ፣ እምነታችሁን አጽኑ ይለናል። እግትዋ ለጽዮን ወህቀፍዋ ወተናገሩ በውስተ ማይፈዲሃ ደዩ ልበክሙ ውስተ ኃይላ ይላል። በብርታቷ ልባችሁን አጽኑ፣ በዙሪያዋም ተመላለሱ፣ ግንቦቿን፣ ብርታቷን፣ ጥንካሬዋን ቁጠሩ ይለናል። በመጎብኘቷ ተጎብኙ፣ በበረከቷ በረከትን ፈሱ፣ በሰላም ሰላምን አግኙ ይለናል። እግትዋ ለጽዮን ክበቧት። ለጊዜው ታቦቱ ካለበት ስፍራ አትራቁ። እግዚአብሔር ልመናችሁን የሚሰማበት ምስጋናችሁን የሚቀበልበት የተቀደሰ ታቦቱ ያለበት ስፍራ ስለሆነ ያንን ስፍራ አትለዩ። ጽዮንን ክበቡ አለ። ከአምልኮው አትለዩ፣ ከስብሐተ እግዚአብሔር አትለዩ። ክርስቲያኖች ከምስጋና የተለየ ሰብዕና እንዲኖራቸው አይፈቀድም በመጽሐፍ ቅዱስ። ለመንፈሳዊነታችን መለያ ያልተቋረጠ ምስጋና ባለቤቶች መሆናችን። ስለዚህ ጽዮንን ክበቧት ሲል አምባ መጠጊያችሁን ክበቡ፣ የእግዚአብሔር ታቦት ያለበትን ስፍራ። በአዲስ ኪዳን ጽዮንን ክበቡ ሲል የእግዚአብሔር ታቦቱ የክብሩ መገለጫ ዙፋን ያለበት በስሙ የታነጸውን ቤተ መቅደስ ቤተ ክርስቲያንን ክበቡ፣ የእግዚአብሔርን ማደሪያ ክበቡ ማለት ነው። ጽዮን የእግዚአብሔር ማደሪያ የእግዚአብሔር ከተማ ናት። እግዚአብሔር ከመረጣት አምባ መጠጊያ ከሆነች ከሰላም ከተማ አትለዩ፣ በዙሪያዋ ተመላለሱ ማለት ነው። ጽዮንን ከተማውን እግዚአብሔር መርጧታል። በመረጣት ከተማ ኑሩ። እስማሐረያ እግዚአብሔር ለጽዮን መዝሙር 131 ላይ ራሱ ዳዊት እግዚአብሔር ጽዮንን መርጧታልና ይላል። ወአብደራ ከመትኩን ነው ማይደሮ ማደሪያውም ትሆነው ዘንድ ለይቷታል፣ ቀድሷታል፣ መርጧታል። ምን ብሎ ዛቲ ይእቲ ምዕራፍ የላለም ይቺ ለዘላለም ማረፊያዬ ናት ማደሪያዬ ናት ብሎ መርጧታል ይላል መዝሙር 131 ቁጥር 13። ስለዚህ እግዚአብሔር የመረጣትን የዘላለም ማደሪያውን ጽዮንን ክበቧት ማለት ነው። እግትዋ ለጽዮን ወህቀፍዋ ጽዮንን ክበቧት፣ የእግዚአብሔርን ማደሪያ። እግዚአብሔር በኢየሩሳሌም ሲኖር በታቦቱና በመንፈሱ ነበር ያለው። በአዲስ ኪዳን የመዝሙረ ዳዊትን ትእዛዝ ይዘን ስንከተለው ክበቧት የተባልነው አንደኛ ቤተ ክርስቲያንን የክብሩ መገለጫ ዙፋን ስሙ የሚጠራባት ማደሪያውን ማለት ነው። በሁለተኛ ከሁሉ አስቀድሞ ሳይቋረጥ ጽዮንን ክበቧት የሚለው ትርጓሜ
በአዲስ ኪዳን የጽዮንን ተራራ የሚተካ አዲሲቷ የጽዮን ተራራችን አዲሲቷ የእግዚአብሔር ከተማችን እግዚአብሔር 9 ወር ከ5 ቀን የከተመባት ከኛ ጋራ በነፍስና በስጋ የተዛመደባት ከእግዚአብሔር የተዛመድንባት የእግዚአብሔር ከተማ አማናዊት ጽዮንን ክበቡ ማለት ነው። እግዚአብሔርን ለማግኘት ወደ ቤተ ክርስቲያን መሄድ ያስፈልጋል። ኢየሱስ ክርስቶስን የኛን ስጋ ለብሶ እኛን መስሎ እኛን ሆኖ ሰው ሆኖ ተገልጦ ሰው ያደረገንን አምላክ የምናገኘው የተገለጠባት ዙፋን ስንከብ ነው። በእስራኤል እስራኤላውያን ጽዮንን የሚከቡት እግዚአብሔርን ፍለጋ ነው። በአዲስ ኪዳንኛ ወደ እስራኤል ከተማ ሄደን የኢየሩሳሌምን ተራራ እንከብር። ወደ ኢየሩሳሌም ከተማ ለመሄድ ቪዛ አለ፣ ፓስፖርት ደግሞስ በዚያ ተራራ ላይ ተሰብስቦ ለመገኘት የሀገሪቱ መንግስት ፈቃድ ይጠይቃል። ጽዮንን ክበቧት በአንድ ከተማ የተወሰነ አይደለም። በዘመነ ብሉይ እግዚአብሔር የአንድ ህዝብ ብቻ እንደነበር መጽሐፍ ቅዱስ ይገልጽልናል። ከተማይቱም የአንድ ህዝብ ብቻ ነበረች። ስለዚህ በአዲስ ኪዳን ግን እግዚአብሔር በስጋ ተገልጦ የዓለም ሆነ የተገለጠባትንም ጽዮን ከተማ ለዓለም ሁሉ እናት አደረጋት። ሰው ሁሉ እናታችን ጽዮን ይላል። እምነ ጽዮን ይብልስ ወብእሲ ተወልደ በውስቴታ ወውእቱ ልዑል ሳረራ ሰው ሁሉ እናታችን ጽዮን ይላል። የእስራኤልን ከተማ እግዚአብሔር የተገለጠባትን ከተማ 9 ወር ከ5 ቀን በማይጸኗ የከተመባትን የእግዚአብሔር ከተማ ጽዮንን ሰው ሁሉ እናታችን ይላታል። እግዚአብሔር ሰው ሊያደርገን ሰው የሆነባትን ድንግል ማርያም እናታችንን ነው። ስሟ የተመሰገነ ይሁን የአምላካችንና። ስለዚህ እግዚአብሔር በኢየሩሳሌም በታቦቱና በመንፈሱ ነበር በአካል ተገኝቶ 9 ወር በማይጸኗ የከተመባት አማናዊቷ ጽዮን ድንግል ማርያም እናታችን ናት። የፍጥረቱን ሁሉ ጌታ በማይጸኗ የተሸከመች አማናዊት ጽዮን ታቦተ እግዚአብሔር። የጽዮን ተራራ ክብሩ የእግዚአብሔር ታቦት መኖሩ ነው። የድንግል ማርያም ክብሯ እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነባት ሰው ሊያደርገን ሰው የሆነባትን ከተማ አለ ዳዊት እግትዋ ክበቧት አገራችን ናት እናታችን ናት በሏት አለ። አባቶቻችን ዛቲ እቲ ጽዮን አዳስ ሀገረ አምላክነ ፍስሐ ኩሎሙ ነቢያት ቅዱሳን ይቺ አዲሲቷ ጽዮን ድንግል ማርያም የአምላካችን ሀገር የነቢያት ቅዱሳን የትንቢታቸው ፍጻሜ ደስታቸው ናት ይላል። ስለዚህ አዲሲቷን ኢየሩሳሌም ድንግል ማርያምን ክበቡ ማለት ነው። ያቺኛዋማ ኢየሩሳሌም ንጉሷን በአደባባዩ የሰቀለች ሊያድናት የመጣውን ጌታ ገፍትራ ያስወጣች ከተማ ናት። እኛ ግን አምላካችን እግዚአብሔርን ተቀበለችዋል። ይኩነኒ በከመ ትቤለኒ ብላ የመላእክት ብስራት ተቀበላ እግዚአብሔርን ልትወልደው እናቱ ልትሆን ለዓለም አዳኝ ለሆነው ጌታ እናት ልትሆን ለመዳናችንም ምክንያት ልትሆን ፈቃደኛ የሆነችዋን ሰላማዊት ከተማ በማይጸኗ እንዲገለጥ የፈቀደችውን እመቤት እግትዋ ክበቧት፣ ዘምሩላት፣ አመስግኗት ማለት ነው። እመቤታችን ቅድስት ድንግል ማርያም ዳዊት እግዚአብሔር ያደረባትን ተራራ እመቤታችንን ክበቧት እናታችን በሏት። መዝሙር 86:5 እንደተገለጠው ሰው ሁሉ እናታችን ጽዮን ይላል። እርሷን አመስግኗት፣ ጽዮንን ክበቡ። በእርሷ በኩል መጥቶ ዓለምን አድኗልና የሰው ልጆች ሁሉ ምሕረትን እንድናገኝ የጎደለው ማንነታችን የጠፋው ሰብዕናችን በእርሷ በኩል ሆኗልና ጽዮንን ክበቧት አመስግኗት። የመድኃኒታችሁን እናት እናታችን በሏት፣ ያዳኛችሁን እናት እናታችን በሏት ማለት የመዳናችን መንገድ የሆነችልንን በሰውና በእግዚአብሔር መካከል የነበረውን የጥድ ግድግዳ ያፈረሰውን ጌታ የወለደችልን ድንግል ማርያም እናታችን አምባ መጠጊያችን ናት። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ የመዳናችን ምክንያት ናት። በክርስቶስ የማዳን ሥራው ከሰው ዘር ማንም አልተሳተፈም። እመቤታችን ግን ተሳትፋለች። ሥጋዬን ብሉ ደሜን ጠጡ ያለ ጌታ ሥጋና ነፍስን ደምን የነሳው ከእመቤታችን ከቅድስት ድንግል ማርያም። ስለዚህ እርሷ የመዳናችን ምክንያት ናት። የዓለም አዳኝ የመጣባት የድህነታችን መንገድ ናት። ስለዚህ ለጨለማው ስፍራ ያበራውን ፀሐይ የወለደችዋን በምድር ያለችዋን ሰማይ ጽዮን ድንግል ማርያምን ክበቧት አለ። ኢየሱስ ክርስቶስ ፀሐይ ነው። ሚልክያስ 4:2 ላይ ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች ይላል። ኢየሱስ ክርስቶስ የዓለም ፀሐይ ሲሆን የወጣባት ሰማይ ደግሞ ድንግል ማርያም እናታችን ናት። ፀሐይ ከሰማይ ነው የምትወጣው። በምድር የተገኘችዋ ሰማይ ድንግል ማርያም ናት። በምድር ከሰዎች መካከል ሰው ሆና ግን በንጽህናዋ በቅድስናዋ ሰማይ የሆነች የሰማይ መላእክትን የሚመጥን ሰብዕና ቅድስና ንጽህና ያላት ቅድስናዋ ንጽህናዋ የመላእክት እህቶሙ ለመላእክት ያሰኛት ንጽሕት ናት እናታችን ድንግል ማርያም። እግዚአብሔር ባከበራት ክብር ስሟ የተመሰገነ ይሁን።
አባ ኤፍሬም ሶርያዊ በውዳሴ ማርያም ኮንኪ ዳግሚተ ሰማይ ዲበ ምድር ኦ ወላዲተ አምላክ ዘእንበለ ርኩስ ይላታል። ሰረቀ ለነ እምኔኪ ፀሐየ ጽድቅ ያለ ርኩሰት አምላክን የወለድሽ ድንግል ሆይ በምድር ሁለተኛ ሰማይ ሆንሽ፣ እውነተኛ ፀሐይ ካንቺ ወጥቶልናልና ይላል። ፀሐይ ክርስቶስ የወጣባትን ሰማይ ጽዮንን ክበቧት። ፀሐየ ጽድቅ አርያማዊ ዘበንጽ መርአዊ ውእቱ ኢየሱስ ክርስቶስ የንጽህና ሙሽራ ሰማያዊ ፀሐይ ኢየሱስ ክርስቶስ ነው። አባ ጊዮርጊስ ዘጋስጫ እንደነገረ ፀሐይ ደግሞ ከምድር አትወጣም ከሰማይ ነው የምትወጣው። ስለዚህ በምድር የተገለጠ ጌታ የሰማይን ንጽህና የያዘ ሰው ከምድር ፈለገ። አባታችን አባ ሕርያቆስ እንደሚናገረው እግዚአብሔር ከሰማይ ወደ ምድር ተመለከተ ይላል። ምስራቅና ምዕራብን ሰሜንና ደቡብን አስተንፈሰው አጤነው ተነፈሰ አሻተተ ወይ ረከበ ዘከማኪ እንዳንቺ ያለ አላገኘም። ወአፍቀረ ስነኪ አንቺንም ወደደ ወሰምረ ማዕዛዚያኪ ደም ግባትሽንም ወደደ። የእግዚአብሔር መውደዱ በውስጥ ንጽህና የሚገለጥ ነው። ድንግል ማርያም ንጽህናን ከቅድስና ጋር ከውስጥ ውበት መንፈሳዊ ውበትን ለብሳ የተገኘች እመቤት ናት። መልክ ከደም ግባት ንጽህና ከቅድስና ጋር ያላት እናታችን ናት። ስሟ የተመሰገነ ይሁን። ስለዚህ ምስራቅና ምዕራብን ሰሜንና ደቡብን እግዚአብሔር ተነፈሰ አሻተተ እንዳንቺ ያለ አላገኘም። ደም ግባትሽን ወደደ የውስጥ ውበትሽን መዓዛሽን ወደደ። ፈነወ ኀቤኪ ወልዶ ዘያፈቅድ የሚወደውን አንድ ልጁን ካንቺ እንዲወለድ ላከው። በምድር የተገኘች ሰማይ የእግዚአብሔር መገለጫው ዙፋን ጽዮን ድንግል ማርያም እናታችን ናት። በምድር ሁለተኛ ሰማይ ሆንሽ። ኢያቄም ወሐና ወለዱ ሰማየ። ኢያቄምና ሐና ሰዎች ናቸው፣ ግን የወለዱት ሰማይን ነው። ሰማዩ ሙኔ አስረቀት ፀሐየ። ያቺ ሰማይ ግን ፀሐይ አወጣችልን። በጨለማ ለምንኖረው ለኛ፣ በኃጢአት ጨለማ ተውጠን ለምንደናበረው ለኛ የወጣልን ፀሐይ የተገለጠባት የምስራቅ ሰማይ ድንግል ማርያም እናታችን ናት። ስሟ የተመሰገነ ይሁን። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ እንደተጻፈው በጨለማው ዓለም ያበራ እውነተኛ ፀሐይ ኢየሱስ ክርስቶስ ነው። ለሰው ሁሉ የሚያበራው ፀሐይ ወደ ዓለም መጣ ይላል። በየትኛው ሰማይ መጣ? ኮንኪ ዳግሚተ ሰማይ ዲበ ምድር ኦ ወላዲተ አምላክ ዘእንበለ ርኩስ ያለ ርኩሰት አምላክን የወለድሽ እመቤታችን ሆይ የምድር ሁለተኛ ሰማይ ነሽ። በምድር የተገኘች ሁለተኛዋ ሰማይ ድንግል ማርያም እናታችን ናት። ዳዊት ይቺን በምድር ያለችዋን ሰማይ እመቤታችንን ክበቧት አመስግኗት አለ። በጥፋት ጨለማ ስንደናበር ለነበር ነው ለሰው ልጆች የጽድቅ ፀሐይ እንዲወጣባት ራሷን በምድር ንጹህ ሰማይ አድርጋ የጠበቀችልን ድንግል ማርያምን ተመልከቱ። እርሷን ክበቧት ማለት ነው። ሰማይ ፀሐይ ያለበት ስፍራ ነው፣ የፀሐይ መውጫ። ድንግል ማርያም ለዓለም ሁሉ ያበራው የማይጠልቀው ፀሐይ ዘኢያዕርብ ፀሐይ የማይጠልቀው ፀሐይ ኢየሱስ ክርስቶስ የወጣባት የማትሻር ሰማይ ናት። ሰማይነቷ ለዘላለም የሚኖር በእኛ መካከል ያለች ሰው እንደኛ ሰው ነገር ግን በቅድስናዋ በንጽህናዋ የሰማያውያን መላእክትን ክብር የተጎናጸፈች ናት። ስለ ፀሐይ እናውራ እስኪ ትንሽ ወገኖች። ፀሐይ ብርሃንና ሙቀት አለው። የጨለመባቸው የጽድቅ ፀሐይን ያገኙ ዘንድ ወደ ሰማይ ይመለከቱ ዘንድ ያስፈልጋል። ፀሐይ ብርሃንና ሙቀት አለው። ተመልከቱ፣ ያለ ብርሃንና ሙቀት መኖር አይቻልም። ስለዚህ የሰው ልጆች መንፈሳዊ ሙቀትን አጥተዋል በኃጢአታቸው ምክንያት። ጸጋቸውን ተገፈዋል። የኃጢአት ብርድ የዓለም ምች እየመታቸው ነው። ኢየሱስ ክርስቶስ መጥቶ መንፈሳዊ ሙቀትን ለበረዳቸው በነፍስ ለበረዳቸው የራቁትነት ፍርሃት ለያዛቸው ለሸበባቸው አባታችን አዳም በበደለ ጊዜ ዘፍጥረት 3:7 ላይ ራቁቴን ሆኜ ፈራው አለ። የተራቆተው በኃጢአት ምክንያት ነው። ዛሬም ብዙዎቻችን በኃጢአት ራቁታችንን ሆነናል። የክርስቶስ ፀሐይነት ያስፈልገናል። ኢየሱስ ፀሐያችን፣ ብርሃናችን፣ ሙቀታችን ነው። ስሙ ለዘላለም የተመሰገነ ይሁን። ይሄ ለዓለም ሁሉ ያበራው እውነተኛው ፀሐይ ፀሐየ ጽድቅ አርያማዊ ሰማያዊ ፀሐይ ዘበንጽ መርአዊ የንጽህና ሙሽራ የሆነው ኢየሱስ ክርስቶስ የወጣባት ሰማይ ደግሞ ድንግል ማርያም። የሰው ልጆች ፀሐይን ለመሞቅ ወደ ምስራቅ አቅጣጫ ወደ ሰማይ ማየት አለባቸው። ሁላችንም ጠዋት ሲነጋ የሌሊቱን ብርድ ለመቋቋም ፀሐይ እንደወጣች መስኮታችንን በፀሐይ አቅጣጫ እንከፍታለን። በሕፃንነታችን እናቶቻችን ክንዳችን ላይ ይዘው ወደ ደጅ ያወጡናል የጠዋቱን ፀሐይ እንድንሞቀው። ተመልከቱ፣ በልጅነታችን ወላጆቻችን ወደ ቤተ መቅደስ ያመጡናል እውነተኛውን ፀሐይ ኢየሱስ ክርስቶስን እንድንሞቀው ማለት ነው። የዓለም ብርድ እንዳያጠቃን ለብሰነው እንድናድን። ክርስቶስ ፀሐይ ነው፣ ልብሳችን ነው፣ ጸጋችን ነው፣ ሞገሳችን ነው፣ ኃይላችን ነው፣ ክብራችን ነው። እሱን ለማግኘት ግን ወደ ምስራቅ ይወስደናል። ቤተክርስቲያን ምሳሌዋ ምስራቅ ናት። የድንግል ማርያም ማኅፀንም ምሳሌዋ ምስራቅ ናት። ድንግል ማርያም ሰማያችን ናት። ሕዝቅኤል 44 ቁጥር 1 ላይ ነብዩ ሕዝቅኤል በራእይ ወደ ምስራቅ ወሰደኝ ይላል እግዚአብሔር። እዚያ ከደረሰ በኋላ አንድ መቅደስ ተዘግቶ ተመለከተ ወደ ፀሐይ መውጫ። ይሄ መቅደስ እንደተዘጋ ነው የሚኖረው።
የሰራዊት ጌታ እግዚአብሔር ሳይከፍት ገብቶ ይወጣል ከሱ ሌላ የሚገባ የሚወጣ የለም በንጽህና ይኖራል ብሎ የእመቤታችንን ምሳሌ አድርጎ ዘላለማዊ ድንግልናዋ ለሕዝቅኤል አሳይቷል ድንግል ማርያም እናታችን በማይጸኗ ጌታን ብቻ የወለደች ዘላለማዊት ድንግል ናት ስሟ የተመሰገነ ይሁን ስለዚህ ዘላለማዊቷ ጽዮን ናት ማለት የእግዚአብሔር ማደሪያ ብቻ ናት ለሰው የተሰጠ ክፍል የላትም የእግዚአብሔር ብቻ የምታውቀውም ነገር ሕይወቷ ንጽህናዋ ቅድስናዋ ወደርሷ ብቻ እንድንመለከት ንጽህናን እንድንማርባት ቅድስናን እንድንማርባት መዝሙረኛው ዳዊት በዩ ልበክሙ ውስተ ኃይላል በብርታቷ ልባችሁን አኑሩ ጽዮንን ክበቧት በዙሪያዋም ተመላለሱ አለን ስሟ ለዘላለም የተመሰገነ ይሁን እናታችን ስለዚህ በፀሐይ ብርሃን እንድንፋፋ በፀሐይ ብርሃን እንድናድግ ፀሐይ ያስፈልገናል የፀሐይ ብርሃን እጽዋትን ያፋፋቸዋል ኢየሱስ ክርስቶስ ለሰው ልጆች በጨለማ ፍርሃት ለከሱት በቃሉ መንፈሳዊ ወዝ የሚሰጥ ፀሐይ ነው እርሱን ለማግኘት ወደ ሰማይ ማየት አለ ወላጆቻችን ወደ ምስራቅ ሰማይ አቅጣጫ ይዘውን እንደሚወጡ ሁሉ እኔና እናንተ ለነፍሳችን ሙቀት ራሳችንን ይዘን ወደ ምስራቅ መውጣት አለብን ማለት ነው ወደ ሰማይ ወደ ፀሐይ መውጫ ወደ ድንግል ማርያም ከዚያ ድንግልን ከበን እንዘምርላት ዘንድ ዳዊት ነገረን እግትዋ ለጽዮን ወቀፈዋ ጽዮንን ክበቧትና ተመላለሱ በዙሪያዋ ምን በዝምታ ነው የምንመላለስ አይደለም በእልልታ በዝማሬ እቺ ጽዮን የአምላካችን ሀገር የነቢያት ደስታችን እናታችን እያላችሁ ዙሩ ማለት ነው ያኔ እግዚአብሔርን ታገኛላችሁ እውነተኛው ፀሐይ ይወጣላችኋል የድንግል ማርያም ማይጸን ምእመናን ሁሉ ቆመው የሚያስቀድሱበት እግዚአብሔር ወልድ ያለበት ቤተ መቅደስ ነው ስለዚህ ጽዮንን ክበቧት እግዚአብሔርን የሚፈልግ ሁሉ ወደ ድንግል ማርያም ይቅረብ ማለት ነው ጽዮን ሰማያችን ናት ድንግል ማርያም እናታችን በአንድ ወቅት የሰራዊት ጌታ እግዚአብሔር አባታችን አብርሃምን ልጅ በማጣት በተቸገረ ጊዜ አብርሃምን ጠራው አብርሃም አለው ይላል ዘፍጥረት 15 ከቁጥር 1 ጀምሮ እኔ ካንተ ጋር ሆናለሁ አለው አብርሃምም ልጅ በማጣት እስካሁን ተሰቃያለሁ አምላኬ እግዚአብሔር ሆይ የጠራኝ አንተ ነህ ከኔ ጋር እንዳለህ አውቃለሁ ግን እስካሁን አብራኬ አልተባረከም ሚስቴ ሳራም ይኸው በስተርጅና ነው ያለችው አለው እግዚአብሔርም ና አብርሃም ወደ ሜዳ ውጣ አለው ይላል አብርሃምም ወደ ሜዳ ወጣ አብርሃም አለው እነሆኝ እግዚአብሔር ሆይ አለ አብርሃም እስቲ ወደ ሰማይ ቀና በልና ተመልከት አለው አብርሃም ወደ ሰማይ ተመለከተ ጨለማ ቢሆንም ከዋክብቶች ደምቀው በሰማዩ ሰሌዳ ላይ ይታዩ ነበር አብርሃም ቁጥራቸው አልችልም ቁጥራቸው ዘንድ ያንተን ዘር እንዲህ ይበዛል አለ እግዚአብሔር ስሙ የተመሰገነ ይሁን ይሄንን እድል አብርሃም ወደ ሰማይ ስላየ አገኘው እኛም ኢየሱስ ክርስቶስን የምናገኘው ወደ ሰማይ ስናይ ነው ሰማያችን ደግሞ ድንግል ማርያም ናት ፀሐይ የወጣባት ሰማይ ናት ድንግል ማርያም ክርስቶስ ከሰማይ እንደወረደ ያደረው ወደ ድንግል ማርያም ማይጸን ነው ወደ ላይ ቀና የምንልበት ሰብዕና የለንም መንፈሳዊነታችን ተበላሽቶ ነበር ከክብራችን ተዋርደን ነበር በለስ በልተን ኃጢአት ሰርተን ወድቀን ነበር ስለዚህ መንጸፈ ደይን የወደቀው ሰው ወደ ሰማይ ቢያይ አይኑ ይቃጠላልና ፀሐይ በመቤታችን በኩል ለሁላችን ወጣ አይናችንን የሚያቃጥለው ነው ሳይሆን የሚያበራው ነው እሳተ መለኮትን በንጽህና የኖረች ድንግል ማርያም ቻለችው ስሟ የተመሰገነ ይሁን ኪሩቤልና ሱራፌል መንበሩን ተሸክመው የሚያመሰግኑት መላእክት የሚያመሰግኑትን ጾረቶ ማርያም ድንግል በከርሳ ይላል ማርያም ድንግል ግን በማይጸኗ ተሸከመችው በዚህ ክብሯ ብቻ ዝማሬ ይገባታል አለ ዳዊት ዘምሩላት አመስግኗት እናታችን በሏት ሰው ሁሉ እናታችን ጽዮን ይላል በውስጧ ሰው ተወልዷል ሰው የተባለ ሰው ሊያደርገን ሰው የሆነ የሰራዊት አምላክ እግዚአብሔር ነው ስለዚህ እግዚአብሔርን ለማግኘት ወደ ሰማይ ተመልከቱ ወደ ጽዮን ላይ ለይኩን ሊናክሙ ህሊናችሁ በላይ ይሁን በሰማይ ያሉ ልብክሙ ልቡናችሁም በሰማይ ይሁን አይምሩ አበዘተቀውሙ ያላችሁበትን አስተውሉ የቤተክርስቲያናችን ቅዳሴ ነው ድንግል ማርያም ሰማያችን ናት እግዚአብሔርን ያገኘንባት ሰማያችን ለጨለማው ትውልድ ያበራው ፀሐይ ኢየሱስ ክርስቶስ የወጣባት ሰማይ ድንግል ማርያም እናታችን ናት አምላክን ስለመውለዷ እናመሰግናታለን ፀሐይ ወዳለበት ወደ ዙፋኑ ይሁንልናችሁ ወደ ድንግል ማርያም ማይጸን ይሁን ሰማይና